ሰላም ጤና ይስጥልኝ ውድ የዶክቲው ቤተሰቦች እንደምን አላችሁ? ሁለት ፈጣን መረጃዎችን ወደ እናንተ ለማድረስ ያዘጋጀን ሲሆን እነሱም በመጀመሪያ ትግራይ ውስጥ ምን ተፈጠረ የሚለውና በጌታቸው ረዳ የሚመራው የህወሓት ቡድንና በደብረጽዮን የሚመራው የህወሓት ቡድን ምን አይነት ደረጃ ላይ ነው ያሉት፣ ጦርነታቸውስ ምን ይመስላል የሚለውን አዘጋጅተን ይዘንላችኋል። ሁለተኛው ፈጣን መረጃችን ደግሞ አርቲስት አንዱዓለም ጎሳኤ በባለቤቱ ሞት ምክንያት ለእስር መዳረጉን የአዲስ አበባ ፖሊስ አስታውቋል። በዝርዝር ይዘንላችኋል። እስከ መጨረሻው አብራችሁን ቆዩ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። በትግራይ ውስጥ እየሆነ ያለው ምንድነው? ለወራት የቆየው በህወሓት አመራሮች መካከል ያለው አለመግባባት ተባብሶ እንደቀጠለ ነው። ባለፈው ወራት በደብረጽዮን ዶክተር በሚመራው ወገን ጊዜያዊ አስተዳደሩ ስልጣን ለመቆጣጠር የተለያዩ እርምጃዎችን ሲወስድ ቆይቷል። በአቶ ጌታቸው የሚመራው የክልሉ ጊዜያዊ አስተዳደርም የሙከራ በክልሉ አለመረጋጋት በማስፈን ያለውን ችግር እንደሚያባብስ በመግለጽ ቢያስጠነቅቅም ከጊዜ ወደ ጊዜ ውጥረቱ እየተባባሰ ይገኛል። ባለፉት ቀናት በክልሉ ያሉት ታጣቂ ኃይሎች አመራሮች ድጋፍ እንዳለው የሚነገርለት ደብረጽዮን ቡድን በተለያዩ አካባቢዎች ያሉ አስተዳደሩ ተቋማትን በኃይል የመቆጣጠር አዝማሚያ እያሳየ መሆኑም ሲገለጽ ቆይቷል። ይህም ሁኔታ በክልሉ ዳግም ግጭት ሊከሰት ይችላል በሚል ነዋሪዎች ላይ ከባድ ስጋት እየፈጠረ ሲሆን አቅም ያላቸው ወደ አዲስ አበባና ወደ ሌሎች አካባቢዎች እያቀኑ መሆናቸውን ነዋሪዎቹ ተናግረዋል። በተለይ በአቶ ጌታቸው የሚመራው አስተዳደር የትግራይ ኃይልን ከሚመሩት ወታደራዊ አዛዦች መካከል ዋነኛ የሚባሉትን ሶስቱን መኮንኖች ማገዱን ካስታወቀ በኋላ ውጥረቱ ተባብሷል። ትናንት ማክሰኞ ረፋድ ላይ በምስራቃዊ ዞን የጊዜያዊ አስተዳደሩን የተቃወሙ የሰራዊት አመራሮች ከመሩት እንቅስቃሴ ጋር በተያያዘ የአዲግራት ከንቲባ ጽሕፈት ቤት ከጊዜያዊ አስተዳደሩ ቁጥጥር ውጭ መሆኑ ታውቋል። ይህንን ተከትሎ በሰላማዊ ሰዎችና በታጣቂዎች መካከል የተፈጠረ ግጭት ወይም የደረሰ ጉዳት ስለመኖሩ አልተገለጸም። ሰኞ ዕለት የዞኑ የሰላምና የጸጥታ ጽሕፈት ቤት ኃላፊ ለ4 ሰዓት በዶክተር ደብረጽዮን በሚደገፍ የጸጥታ ኃይሎች ታስረው እንደነበረም ተገልጿል። የአዲግራትን ከንቲባ ጽሕፈት ቤት በቁጥጥር ስር መዋሉን ህወሓት በፌስቡክ ገጹ አረጋግጧል። የአዲግራት ከተማ ከንቲባ ሆኖ በምክር ቤት የተሾመው ረዲ ገብረ እግዚአብሔር በምስለኔ ግለሰቦች በተሾሙ ሰዎች ምክንያት ጽሕፈት ቤትን ተረክቦ አገልግሎት እንዳይሰጥ አድርጎት ቆይቷል በማለት ጽሕፈት ቤቱን መልሰው መቆጣጠራቸውን ገልጸዋል። የትግራይ አመራሮች በወረዳና በዞን ደረጃ በሚደረጉ የሹምሽር ጉዳዮች የፖለቲካ ሰጣ ገባ ውስጥ መቆየታቸው ይታወቃል። ይህ በክልሉ አመራሮች መካከል እየተካረረ የመጣው አለመግባባት ያስከተለው የጸጥታ ስጋት ደግሞ ከ2 ዓመት በፊት የነበረውን ሁኔታ እንደሚያስታውሰዋቸው ነዋሪዎች ተናግረዋል። በአሁኑ ወቅት በሁለት ቡድን ተከፋፍለው በክህደትና በመንግስት ግልበጣ በሚወናጀሉት የህወሓት አመራሮች ሁኔታ በህዝቡ መካከል ስጋት ተፈጥሯል። የትግራይ ጊዜያዊ አስተዳደር አቶ ጌታቸው ረዳ ሰኞ መጋቢት 1 2017 ዓ.ም አለመረጋጋት ለመፍጠር የተንቀሳቀሱ ነው ያላቸው 3 የትግራይ ኃይሎችን አዛዦች አግደዋል። በደብረጽዮን የሚመራው የህወሓት ክንፍ ደግሞ አቶ ጌታቸው ረዳ የቀድሞ ፕሬዝዳንት እንደሆኑ በመግለጽ ይህ ህጋዊ የሌለውና ተግባራዊ የማይሆን ነው በማለት ውድቅ አድርጎታል። በተመሳሳይ የክልሉ የሰላምና የጸጥታ ቢሮ በፌስቡክ ገጹ ላይ ባወጣው መግለጫ እርምጃው የተቋሙን አሰራር ያልተከተለ ያልሾመውን የሚያወርድ የግለሰብ እርምጃ ነው በማለት ቅቡል አይደለም ብሏል። ይህ መግለጫ ኃላፊነት የጎደለው ነው ያለው የፕሬዝዳንቱ ጽሕፈት ቤት በበኩሉ መግለጫው የአንጃው መግለጫ ግልባጭ ነው፣ ይህም ህጋዊ ሞራላዊና ፖለቲካዊ ተቀባይነት የሌለው ስለሆነ በአስቸኳይ መታረም እንዳለበት አዝዟል። ይህ ካልሆነ ግን ይህንን ተከትሎ ለሚመጡ ነገሮች ሙሉ ኃላፊነት የሚወስደው በቢሮው ስም መግለጫ ያወጣው ከፍተኛ የቢሮ አመራር ነው በማለት አስጠንቅቋል። በአዲግራት በመቀሌና በሌሎች አካባቢዎች የሚገኙ ነዋሪዎች የፍጆታ ዕቃዎች በዋጋ መጨመር፣ በገፍ መሸመትና የመረበሽ ሁኔታ እንደሚታይባቸው ይነገራሉ። ይህ ስጋት ከክልሉ የሚወጡ ሰዎች ቁጥር እንደሚጨምር ማድረጉንም አመልክቷል። አብርሃም የተባለ የአዲግራት ከተማ ነዋሪ የአርሚ 15 ሚሊሻና ተፈናቃዮች የሚገኙባቸው አካላት ከንቲባውን ጽሕፈት ቤት ተቆጣጥረዋል ብሏል። በከተማው ሙሉ በሙሉ ወታደራዊ እንቅስቃሴ እንዳለ በመግለጽም የአስቸኳይ ጊዜ አዋጅ የታወጀ ነው የሚመስለው። ከሰኞ ጀምሮ ከፍተኛ ወታደራዊ እንቅስቃሴም አለ ብሏል። ይህ ሁኔታ ሰላማዊ ዜጎች ላይ መረበሽ እንደፈጠረ በመግለጽ እየተወሰዱ ያሉ እርምጃዎች የፕሪቶሪያን ስምምነት በውል የሚያፈርሱ መሆናቸውን እንደሚያምንም ይናገራል። ይህንን ተከትሎ የፌዴራል መንግስት የፈለገውን አይነት እርምጃ ሊወስድ ይችላል። በትግራይ ድሮኖች ሲያንዣብቡ ሰንብተዋል። ይህ ከኤርትራ ጋር ያለው ነገር ያመጣው ሲመስለን ቆይቷል። ሆኖም አሁን ባለው ሁኔታ የትግራይ ገጽታ ሁኔታ መንግስት እየተከታተለ እንደነበር ነው የሚያሳየኝ ሲልም ተናግሯል። በማዕከላዊ ዞን የሚኖሩ አርሶ አደር ከአሳዬ ደግሞ ከቅርብ ጊዜ ወዲህ እየተከሰተ ያለው ሁኔታ አለመረጋጋት እንደፈጠረበት ይናገራል። ይህም ተመልሰን ወደ ጦርነት እንገባ ይሆን የሚል ፍርሃት አሳድሮብኛል። ከዚህ በፊት ያለፈው አሰቃቂ ነው። በሰው እድሜ ማየት የሚገባና አይተናል። ይህ አልፎ የተገኘው አንጻራዊ ሰላም ህብረተሰቡን ተስፋ እንዲኖረው አድርጎ ነበር ብሏል። ስሟ እንዳይጠቀስ የጠየቀች አንድ የከተማዋ ነዋሪ አንድም ደስ የሚል ነገር የለም፣ ገበያ ዋጋ ጨምሯል፣ ሰውም ፊቱ ላይ ጭንቀት ብቻ ነው የሚነበበው። ይህ ሁኔታ ዳግም መውጫና መግቢያ ወደ ሌለው ከበባ እንዳያስገባን ነው የሚሰጋው ብለዋል። አዱሽ የተባለው ወጣት ደግሞ ፍርሃትና ጭንቀት በአካባቢው የሚያሳየው ሁኔታ
የሚገልጹበትን መንገድ እንደሆነ በመግለጽ ጦርነት አይቀርም የሚል ስጋት አለው። ደም አፋሳሹ የ2 ዓመት ጦርነት ፍርሃት እንዳለቀቀው የሚናገረው ወጣቱ በሰላም እጦት ምክንያት መስራት አልቻልኩም። አሁን ያለው ሁኔታ ሳይ በጣም አዝናለሁ፣ በሳጫለሁ። በከበበው ወቅት ብዙ ነገር አሳልፈናል። ረሃብ፣ ጥም፣ የካድሬዎች ጉትጎታ አሳልፈናል። ተመልሰን ወደዚያ ልንገባ ነው ወይ በሚል ስጋት ፈርቻለሁ ይላል። በበርካታ የክልሉ አካባቢ የሚገኙ ነዋሪዎች ከአካባቢው ወጥተው ወደ አዲስ አበባና አንዳንዶችም ወደ መካከለኛው ምስራቅ ለስደት ማምራታቸው ይናገራል። የክልሉ የፖለቲካ አመራሮች ሁሉ ስጋት እንዲጨምር አድርገዋል በሚል ይወቀሳሉ። አስተያየት ሰጪዎችን በምንም ሁኔታ ክልሉ አሁንም የጦርነት አውድማ መሆን የለበትም ይላሉ። በትግራይ ለ2 ዓመት የተካሄደው ደም አፋሳሽ ጦርነት በደቡብ አፍሪካ ፕሪቶሪያ ላይ በተፈረመ ስምምነት ተቋጭቶ በትግራይ ጊዜያዊ አስተዳደር ከተቋቋመ በኋላ ህወሓት ፕሬዝዳንቱን ለመቀየር ለፌዴራል መንግስት ተደጋጋሚ ጥያቄ ሲያቀርብ ቆይቷል። ባለፈው ዓመት አጋማሽ ወዲህ በህወሓት ማዕከላዊ ኮሚቴ አባላት መካከል በተፈጠረው አለመግባባት ፓርቲው በሊቀመንበሩና በምክትል ሊቀመንበሩ በሚመሩ ቡድኖች ተከፍሎ ሲካሰስ መቆየቱ ይታወሳል። አወዛጋቢ የነበረው የህወሓት 14ኛ ጉባኤ በምርጫ ቦርድና በጥቂት በማይባሉ የድርጅቱ አመራሮች እውቅና ያልተሰጠው ሲሆን በአመራሮችና በአባላት መካከልም ለተፈጠረ መከፋፈል ምክንያት ሆኗል። የትግራይ ኃይሎች ወታደራዊ አዛዦች ባለፈው ዓመት ነሐሴ ወር ለተካሄደው የህወሓት 14ኛ ጉባኤ እውቅና በመስጠት በጉባኤው ውሳኔ መሰረት የጊዜያዊ አስተዳደሩ የአመራሮች ለውጥ እንዲደረግ ጥሪ አቅርበዋል። አቶ ጌታቸው ረዳና ደብረጽዮን የሚመሩት የህወሓት ቡድኖች ግንኙነት ሻክሮ ባለፉት ወራት ከፍተኛ ውዝግብ ውስጥ የቆዩ ሲሆን የደብረጽዮን ቡድን ጊዜያዊ አስተዳደሩ በድጋሚ እንዲዋቀር በተደጋጋሚ ጥያቄ ሲያቀርቡ ነበር። የአዲስ አበባ ፖሊስ ታዋቂው ድምጻዊ አንዱዓለም ጎሳን ከእጮኛው ቀነኒ አዱኛ ሞት ጋር በተያያዘ በቁጥጥር ስር አውሎት ምርመራ እያደረገበት መሆኑን አስታወቀ። ቀነኒ አዱኛ መጋቢት 1 2017 ዓ.ም ሌሊት 10 ሰዓት አካባቢ እጮኛዋ ጋር ከሚኖርበት ህንጻ 5ኛ ፎቅ በረንዳ ላይ ለጊዜው ምክንያቱ ባልታወቀ ሁኔታ መውደቋ ለህልፈቷ ምክንያት መሆኑን ፖሊስ አመልክቷል። በማህበራዊ ሚዲያ በርካታ ተከታዮች ያሏት ቀነኒ ሞት ተከትሎ በርካቶች ሀዘናቸውን ከመግለጽ ባሻገር የሞቷ ምክንያት እንዲጣራ እየጠየቁ ይገኛሉ። ክስተቱን ተከትሎ የአዲስ አበባ ፖሊስ ምርመራ እያካሄደ መሆኑን ገልጾ ሟች ቀነኒ አዱኛ ከበረንዳ ላይ በወደቀችበት ወቅት በቤቱ ውስጥ የነበረው ባለቤቷ ድምጻዊ አንዱዓለም ጎሳ በቁጥጥር ስር መዋሉን ምርመራ እያደረገ መሆኑን አስታውቋል። ፖሊስ የሟች አስከሬን ላይ ተጨማሪ ምርመራ እንዲያደርግ ወደ ዳግማዊ ምኒልክ ሆስፒታል መወሰዱን የገለጸ ሲሆን የአርቲስት አንዱዓለም ማናጀር ዶሊስ አንድሪስም ይህንን አረጋግጦ የቀብር ስነ ስርዓቷ ዛሬ ረቡዕ እንደሚከናወን ለቢቢሲ አፋን ኦሮሞ ተናግሯል። ቀነኒ ከሚኖርበት ህንጻ መውደቋን እና ንጋት 11 ሰዓት አካባቢ መሞቷን ሌሊሳ ተናግሮ አንዱዓለምና ቤተሰቦቹ ወድቃ እንዳገኟት አስታውቋል። ሌሊሳ ንጋት 11 ሰዓት ስልክ ደውሎ ቀነኒ ጉዳት ደርሶባት ሆስፒታል እንደገባች እንደተነገረው ገልጾ እስካሁን ባለው መረጃ መሰረት ከ5ኛ ፎቅ ወድቃ ነው የሞተችው፣ ሁኔታውን ለማጣራት ምርመራ ጀምረናል ብሏል። ማናጀሩ አክሎም መኖሪያ ቤቱ አዲስ አበባ አራብሳ ሰንሻይን ተብሎ የሚታወቀው አካባቢ መሆኑን ጠቅሶ ጥንዶቹ በስፍራው ከ1 ዓመት በላይ መኖራቸውን ተናግሯል። ከክስተቱ በኋላ አስከሬኗ በአቅራቢያው ወደሚገኘው ያኒት ወደ ተባለ ሆስፒታል መወሰዱ ገልጿል። ለሰዓቱ ብታደምጧቸው ያልናቸው መረጃዎች እነዚህን ይመስሉ ነበር። በቀጣይ በሌላ ርዕስ እስክንገናኝ በያላችሁበት የዓለም ዳርቻ ቸር ይግጠማችሁ።